ሰላም ቤተሰብ እንዴት ቆያችሁ? ፖፖ በቅርብ ጊዜ ጀምሮ አማርኛን ቨርቹዋል እንዳደረገልን ታውቃላችሁ። አማርኛን እኮ አስተዋውቋል። ማስታወቂያው ላይ ራሱ አማርኛ ቋንቋ ተካቷል። አማርኛ ላይ መስራት የምትፈልጉ ሰዎች በአማርኛ መስራት ትችላላችሁ እያለ ይሄው እዚህ ጋር እያያችሁ ነው። ማስታወቂያ የአማርኛ ቋንቋ ድጋፍ ተካቷል። አሁን በቋንቋ ቅንብሮች ውስጥ ይገኛል። ኑና ይሞክሩት ይለናል። ስለሆነ ፖፖ ሙሉ ለሙሉ በአማርኛ መስራት እንደሚቻል ታውቃላችሁ አታውቁም? ብዙዎቻችሁ ምክንያቱም ብዙ ኢትዮጵያውያን የእንግሊዝኛ ችግር ስላለብን ማለት ነው። እጅግ በቀላሉ መንገድ በአማርኛ ፖፖን እያነበባችሁ እየተረዳችሁ መስራት ትችላላችሁ። እንግሊዝኛ እንደኔ አለርጂክ ለሆነባችሁ ሰዎች ማለት ነው። ሶዛት ሁላችንም ገብተን ዛሬ እንዴት ነው 5 ደቂቃ ቪዲዮ ነች። ሁላችሁም አንድ ጊዜ ቪዲዮን ላይክ አድርጓት። አዲስ ከሆናችሁ ደግሞ ቢቱን ሰብስክራይብ የምትለዋን ሰብስክራይብ ማድረጋችንን እንዳዘነጉ ማለት ነው ቤተሰቦቼ። ስለሆነ አሁን ምን እናደርጋለን መሰለን እዚህ ጋር መተን ፖፖአችንን ወደ አማርኛ ቀይረዋለን ማለት ነው። አማርኛ ለመቀየር የሚፈጀው 2 እና 3 ደቂቃ ነው። እንዴት መሰላችሁ? መጀመሪያ ፖፖ አፕሊኬሽናችሁ ላይ ስትከፍቱት እዚች ጋር 5 ነገሮች አሉ። ሁሌም ነግራችሁ እዚች ጋር ሆም ፖተን የምትባል ነገር አለች። የሁላችንም ህይወት የፖፖ ሁሉ ነገሩ ሞተሩ መሰረታዊ ነገሩ እዚች ጋር ያለችው እዚች ጋር የአምፖል ምልክት ምን መስለው አነች። ይሄ ቴክስት ነው፣ ይሄ መፖሰቻ ነው፣ ይሄ ፓርቲ ነው፣ ይሄ ላይቭ ነው። ስለሆነ እዚች ውስጥ ስገቡና እዚች ጋር ከገባችሁ በኋላ ከታች እዚች ጋር ሴቲንግ የምትል ምልክት አለ። ሴቲንግ አለች። ሴቲንግ ውስጥ አክቹአሊ ብዙ ነገሮች አሉ። ብዙ ነገሮች ያሉ ለምሳሌ ሴቲንግ የምትለዋን ስንነካት ከመጀመሪያ ደረጃ ከሴኩሪቲያችን ይጀምራል። ሴኩሪቲያችሁን አስተካክሉ ብዬ ደጋግሜ ነግሬያችኋለሁ። ሴኩሪቲ ውስጥ ላይ እዚች ጋር ይሄው ስልክ ቁጥራችሁን ባይንድ አድርጉ፣ ኢሜል አድሬስ ባይንድ አድርጉ፣ ጉግል አካውንት ባይንድ አድርጉ። በስልክ በማምን የከፈታችሁ ሰዎች ከሆናችሁ በስልክ የከፈታችሁ ሰዎች ከሆናችሁ ስልካችሁን ባይንድ ያደርገውና እዚች ጋር ኢሜላችሁ ወይም ጉግል አካውንታችሁን ባይንድ አድርጉ ይላችኋል። ስለሆነ ባይንድ አድርጉ፣ ፌስቡካችሁን ባይንድ አድርጉ። ዲቫይስ ማኔጅመንት የሚለው እዚች ጋር መጣችሁ ደግሞ ይሄ ዲቫይስ ማኔጅመንት ምን እንደሆነ ታውቃላችሁ? ሌላ ሰው ሃክ ቢያደርግባችሁ የምታዩበት ቦታ ነው። ይሄን ስትነኩት በስንት ስልክ ውስጥ ስልካችሁ እየተንቀሳቀሰ ፖፖአችሁ እንዳለ ማወቅ የምትፈልጉበት ቦታ ነው ማለት ነው። ሌላ ሰው ሃክ ቢያደርጋችሁ ሌላ ሰው እየተጠቀመበት ከሆነ ስንት ዲቫይስ አይ ለምሳሌ እኔ ይኸው ስንት ቦታ እንዳለ 1 2 3 6 ቦታ ነው የሚያሳያችሁ። A7 አንድ ላይ አለ። A7 አንድ ላይ ተመሳሳይ ስልክ ነው። መቼ ሎግ አውት ሎግ ያልኩበት ነው የሚያሳየኝ። እዚች ጋር አለ። ከዚህ ጋር አይፎን ኤክስ ማክስ ላይ አው አለ። እዚህ ጋር ደግሞ ኢንፊኒክስ ስልክ ላይ ምናምን ነገር አለ ይለኛል። አው አለ። እዚች ጋር አፕል አይፎን 14 ብሮ አለኝ። አው አለ። እዚች ጋር አንድሮይድ ትረስት እዚች ጋር ይሄ አንድሮይድ ትረስት ደግሞ ምንድነው? ይሄን ቼክ ማድረግ ፈልጋለሁ። የሚገርማችሁ ይሄን አላውቀውም። ዛሬ እኛ የምናየው ስለ ቋንቋ ነው አይደለ? እዚች ጋር እንውጣ። ይሄ ሌላ ቀን በደንብ አስተምራችኋለሁ። እንዴት ባይንድ እንደምታደርጉ አሳያችኋለሁ። እዚች ጋር ስትመጡ ሁለተኛ ሴኩሪቲና ፓስዋርዳችሁን፣ ሶስተኛ ላይ ላንጉዌጅ ኤንድ ሴቲንግ ይላል። እዚች ጋር ላንጉዌጅ ኤንድ ሴቲንግ ስለሆነ ላንጉዌጅ ኤንድ ሴቲንግ የምትለዋን አንድ ጊዜ ክሊክ እናደርጋታለን። ከዛ በኋላ እዚህ ጋር የምንጠቀመው እንግሊዝ ነው። እዚህ ጋር ደግሞ ቻይንኛ ያለ ቲንቲ ቪቲ ባሪ ምናምን ፖርቹጊዝ እያንዳንዱ ቋንቋ ፍራንስ፣ ስፓኒሽ፣ ሆምሊክ በሚሰራባቸው ሀገሮች ፊሊፒን ምናምን እዚች ጋር በደንብ እየሰራ ነው። የመጨረሻ ነው ቅርብ ጊዜ አድ የተደረገው እዚች ጋር አማርኛ ነው። መጨረሻ ላይ ከታች ስትወርዱ እዚች ጋር ይኸው አማርኛ የምትለዋን አንድ ጊዜ ተነኳታላችሁ። አማርኛ ክሊክ ስታደርጓት እዚህ ጋር ማይን ኮንትራች ከዛ እዚች ጋር ምን ማለት ነው የሚጠበቃችሁ? እዚህ ጋር መጣችሁ ኮንፊርም ማለት ነው የሚጠበቅባችሁ። ኮንፊርም ትላላችሁ። ኮንፊርም ስትሉት ቀጥታ ቋንቋዎቹ እያንዳንዱ ነገር ወዴት ይገለብጠዋል? ወደ አማርኛ ከአዲስ ነው የሚገፍተው። እዩት። ማስታወቂያውን እንደውም ስኪፕም ብለው ከዛ እዚህ ጋር ሁሌም ማለት ነው ሁሌም ፖፖ ላይ ከሚያስቸግራችሁ ነገር ኖቲፊኬሽን በጣም አዛ ነው። ስለሆነ እዚህ ጋር ምን ለምሳላችሁ ማስታወቂያችሁን ያብራሩ ወይ ማስታወቂያዎች ይግባ ወይ ምናምን ኖቲፊኬሽን ትፈልጋላችሁ ወይ ስላችሁ አድርጋ ሰርዝ ነው። ምክንያቱም ማስታወቂያ እስኪያዝባ የሆነ ሰው ሲገባ ፎሎ ሲያደርግ ሜሴጅ ሲገባ እያንዳንዱ ሲመጣ ብጥብጥ ነው የሚያደርጋችሁ። ስለሆነ እኔ ማስታወቂያ ኖቲፊኬሽናችሁን ክሎዝ ብታደርጉት በምትፈልጉ ሰዓት ገብታችሁ ብታዩ የተሻለ ነው ማለት ነው። ስለሆነ እዚች ጋር ስንመጣ አሁን ፖፖአችን በአማርኛ ተቀይሯል። ጓደኞች ይላል እዚህ ጋር እየተመጠሩ ጓደኞች ማለት ፎሎ ያደረግናቸው ፎሎ ያደረጉን፣ ተከተል ማለት እኛም እንከተላቸው ነው የሚያሳየን። እዚህ ጋር ደግሞ ተከታዮች ማለት እኔን የሚከተሉኝ 22524 ሰዎች አሉ። ጎብኚዎች ማለት ዛሬ ከመሸ አክቹአሊ ዘግቼዋለሁ በቪፒኤን ገብቶ የኔ ቻናልን የጎበኙ ሰዎች ናቸው። እዚህ ጋር ኮይን እና ፖይንት ያው ነው፣ ሽልማቶች፣ ደረጃዎች፣ አዝናኝ ደሴቶች፣ ማከማቻ አያችሁ፣ እውነት፣ የደጋፊዎች ክለብ፣ የክብር ደረጃ፣ ጋብዝ ለሰው ኢንቫይት ማለት ነው ጋብዝ ይላል። ከዛ እዚህ ጋር ኤጀንት የሚለው ወኪል ነው፣ አስተናጋጅ ጨምር፣ ኮይን ግብይት፣ የኮይን ገበያ፣ ከዛ ኦፊሳዊ አገልግሎቶችን ባይዘው ይሄ ኦፊሳዊ አገልግሎት የሚያገለግለው
አንድ ሰው ኤጀንት ሲሆን ለ15 ቀን ብቻ ነው፣ ለ2 ሳምንት ብቻ ነው። ምክንያቱም አዲስ ነው ይሄ ልጅ በደንብ መደገፍ አለበት እያሉ ነው። ይሄ ነገር ከ15 ቀን በኋላ ኤክስፓየርድ ያደርጋል፣ ለእናንተ አገልግሎት አይሰጥም። ሶ ለ15 ቀን ብቻ ነው። ከ15 ቀን በኋላ የምትስተናገዱት እዚህ እገዛ በሚለው ውስጥ ነው። እዚህ እገዛ እንኳን በሚለው ውስጥ በአማርኛ ጽፋችሁ ሪፖርት ማድረግ ትችላላችሁ። እነሱ ትራንስሌት ያደረጉ ይመልስላችኋል። ግን ያን አታድርጉ። በተቻላችሁ አቅም ትራንስሌት አድርጋችሁ በእንግሊዘኛ ላኩላችሁ። እዚች ጋር ብትገዙ እገዛ የሚለው ቦታ ላይ ነው። በቃ የቀጥታ ወሲብ ጠባቂ ደረጃዎች፣ ቅንብሮች ተከተሉ፣ ማን ደረጃ ምን ላይ እንዳለ እያንዳንዱ ነገሮች እዚህ ውስጥ በአማርኛ ምን ማድረግ ትችላላችሁ ማግኘት ትችላላችሁ ማለት ነው። እዚህ ጋር ለምሳሌ ምን ይላል? ሽልማቶች ማለት ሪዋርዶቻችሁን ማለት ነው። ሪዋርዶቻችሁን ገብተን እስቲ እንመልከት። ዛሬ ኔትወርክ ይኸው ግብዣ እዚህ ጋር ማለት ግብዣ መጀመሪያ ለወንድ ልጅ ያው ቀጥታ ጋብዝ በየቀኑ ግብዣ አንድ ሰው እስከ $10 ድረስ ማግኘት ይችላሉ በመጋበዝ ብቻ ማለት። ብዙ በጋበዙ ቁጥር ሽልማቶች ደግሞ ያገኛሉ። ሂድ ማለት ጎ የሚለው ነው። እዚህ ጋር ደግሞ ቪአይፒ ዕለታዊ ሽልማቶች የቪአይፒ አሁን ለምሳሌ ወይ አዲስ ነው እኔ ነበረኝ ወሰድኩትኝ የቪአይፒ ወሰድ ነው። ኮይን ለማግኘት ጨዋታዎችን ይጫወቱ፣ ጌሞችን እንዴት እንደምትጫወቱ የወንድ ልጅ ይሄ ነው። እዚህ ጋር ፓርቲ ውስጥ ለ15 ደቂቃዎችን በማይክሮፎን ላይ ይቀመጡ። ሂድ ብለው ፓርቲ ላይ ያስገባኛል። ስቀመጥ 15 ደቂቃ ያገኛል። ስለሆነ በዚህ ልክ ፕላትፎርም አማርኛ ገብታችሁ እንግሊዝኛ ለማትችሉ ሰዎች ለምሳሌ ማሄጀንሲ ገባ ስትባል እዚህ ጋር ወኪል ነው የሚለው አያችሁ። ወኪል የሚለው ጋር ግባ ትላላችሁ። ከዛ ወኪል ከገባ በኋላ ኤጀንሲ ሙላ የሚለው ነገሮችን ግራ እንዳይገባችሁ በአማርኛ መጠቀም የምትፈልጉ ሰዎች ወደ አማርኛ ገልብጣችሁ መጠቀም ትችላላችሁ። በተለይ ደግሞ እዚህ ጋር መጣችሁ ሄልፕ ላይ ችግሮች ቢገጥሟችሁ ምናምን ካልቻላችሁ ኳሊቲዋችሁን ያወርዱባችኋል የሚል ነገር አለኝ። ቶሎ የመመለሱ ነገሮች ካልሆነ በስተቀር እዚች ጋር መጣችሁ የምትፈልጉን ይኸው ግብረ መልስ የሚፈልግ የኔ አስተያየት ተደጋግመ ፊቴን ማረጋገጥ ለምን አልተስተካከለም የፊት አሻራ ማለት ነው። እንዴት ወኪል መሆን ይችላል? ወኪል ማለት ኤጀንት ማለት ነው። ለምን የሚያረጋግጡ ፖይንቶች መነሳት አልተቻለም? መለያ መሙላት እዚህ ጋር ምላሽ የሚፈልጉት የምትፈልጉ እዚህ ጋር ምላሽ የሚፈልጉትን ትነካላችሁ። ከዛ ጥያቄዎች ካሉ ጥያቄዎችን የተፈቱ ችግሮቻችሁን በመጠባበቅ ላይ ያላችሁ እኔ ሁለት አመት መጠባበቃችሁ ምላሶች አሉኝ። እዚህ ጋር ደግሞ የተፈቱ ችግሮቻችሁን ማየት የምትችሉበት ቦታ ነው። ልክ በዚህ ልክ እያደረጋችሁ በደንብ አድርጋችሁ ገብታችሁ ያቸው ስለሆነ ፖፖን በአማርኛ መቀየር ትችላላችሁ። ወደ እንግሊዝኛ መቀየር ፈልጉ መጣችሁ እዚህ ጋር ቅንብሮች የሚለው ሴቲንግ ነው ትነኩታላችሁ። ከዛ በኋላ ከላይ መጣችሁ እዚች ጋር ቋንቋ የምትል ነገር አለች። ቋንቋ ቅንብርና እንዴት ትነኩታላችሁ። ዘን ቋንቋ ቅንብራችሁ ከነካችሁ በኋላ እንደ ቅድመ አማርኛ እዚህ ጋር አትወሩም። እንግሊዝኛ ያለችው ዛሬ ኔትወርክ ያዛ ነው። ይሄው እንግሊዝኛ የምትለውን እዚህ ጋር መጣችሁ ክሊክ ታደርጋላችሁ። ከዛ በኋላ አረጋግጥ የሚለውን ትነካላችሁ። አረብኛ የምትችሉ በአረብኛ በምትፈልጉት በዚህ ልክ ፕላትፎርሙ መጠቀም ትችላላችሁ። አሁን ይሄው ስኪፕስ ነው በእንግሊዝኛ ተመልሰው መቶልኛል ማለት ነው። ስለሆነ በዚህ ልክ በአማርኛ መጠቀም የምትፈልጉ ሰዎች በአማርኛ በእንግሊዝኛ ማለት ትችላላችሁ። አሁን ምኑ አይታችሁ ነው በኦሮምኛ በትግርኛ በምን ሁላ እንዲሆን እናስደርገዋለን። ፖፑን ይዘን ወደፊት ይመቻችሁ። ቪዲዮን ከወዳችሁት ላይክ ማድረጋችሁን እንዳዘነጉ፣ ከስር ደግሞ ሰብስክራይብ አድርጉ። ሰላሙን ያብዛላችሁ። ወዳችኋለሁ። ቸሩ ነበርኩኝ። ባይ